እናንተ የሰው ልጆች ሆይ የአላህ ቀጠሮ እውነት ነው። የዚህች ዓለም አላፊ ህይወት አታታልላችሁ። ያ ትልቁ አታላይ ሸይጣን በአላህ ቸርነት ላይ አያታልላችሁ። ሸይጣን ለእናንተ ግልጽ ጠላት ነውና እንደ ጠላት አድርጋችሁ ያዙት። እርሱ ተከታዮቹን የሚጣራው ከእሳት ጓዶች እንዲሆኑ ብቻ ነው። እነዚያ የካዱት ለእነርሱ ብርቱ ቅጣት አላቸው። እነዚያ ያመኑትና በጎ ስራዎችንም የሰሩት ለእነርሱ ምህረትና ምንዳ ዋጋ አላቸው። ያ መጥፎ ተግባሩ ተውቦ የቀረበለትና እንደ መልካም ነገር ቆጥሮት የታለለ ሰው እንደ ቅኑ ሰው ሊሆን ይችላልን? በእርግጥ አላህ የፈለገውን ያጠፋል፣ የፈለገውንም ይመራል። ስለዚህ አንተ ነቢይ ሆይ ነፍስህን በእነሱ ላይ ባለህ ቁጭትና ሐዘን አታጥፋ። አላህ እነሱ የሚሰሩትን ሁሉ በሚገባ አዋቂ ነውና።